እንዴት ናችሁ ፋሚሊያችን? ዛሬ ደግሞ የተገናኘነው የጅማ ዩኒቨርሲቲ የሳይኮሎጂ ፋይናል ኤግዛም ይዘን መጥተናል። ቪዲዮችን ላይክ፣ ኮሜንት፣ ሼር አድርጉ። እንደውም ዩቱባችን ሰብስክራይብ ማድረግ አትርሱ። ወደ ጥያቄው እናልፋለን ማለት ነው። የመጀመሪያው ጥያቄ ምን ይላል? ሚሞሪ ኢዝ ሪቴንሽን ኦፍ ኢንፎርሜሽን ኢን ኦርደር ቱ ዩዝ ኢት አናዘር ታይም። ሚሞሪው ኢንፎርሜሽንን የምናጠራቀሙበት መንገድ ነው። እሱ ደግሞ በኋላ እንጠቀማለን ብለን ሪቴንት የምናደርገው ነገር ነው ይላል። ኢትስ ትሩ። ስለዚህ የመጀመሪያ ጥያቄ ትሩ ነው የሚሆነው ማለት ነው። በመቀጠል ደግሞ ሁለተኛ ጥያቄ እናያለን። አኮርዲንግ ቱ ሲግመንድ ፍሮይድ ኢጎ ኢዝ አንኮንሺየስ የሞራል ፓርት ኦፍ ፐርሶናሊቲ። Sigmund Freud explained ego is a conscious moral part of personality. It is not a conscious. Maybe the ego decides to deny the matter which drives. Maybe ኢጎአችን የሆነ ጥሩ ያልሆነ ነገር ባድ ኮንሲኩዌንስ ይዞ ስለሚመጣ ይህን ነገር ድኔይ ለማድረግ ይችላል ማለት ነው። ስለዚህ ይሄ ነገር ፎልስ ነው የሚሆነው ማለት ነው። ኦኬ፣ ወደ ሶስተኛ ጥያቄ ስናልፍ ኢንሴንቲቭ ቲዮሪ ኦፍ ሞቲቬሽን ስፔኩሌትስ ዘ ፎርስ ቢሃይንድ ሁማን አክሽን ኢዝ ቲንኪንግ። ኢንሴንቲቭ means it's a motivations pull to attain external rewards. አንድ ሰው የሆነ የውስጡን ነገር ለማውጣት ሞቲቬት የሚያደርገው ነገር ፎር ኤክስተርናል ሪዋርድ፣ ከውጭ ያለውን ነገር ሪዋርድ የሆነ ተማሪ ከሆነ ነጥብ፣ ነጋዴ ከሆነ ብር ሪዋርዱ ነው ሞቲቬት የሚያደርገው ብሎ ስለሚያምን ይሄ ነገርም ፎልስ ነው የሚሆነው ማለት ነው። ይሄ ኮግኒቲቭ አፕሮች እዚህ ላይ ያስቀመጠ ማለት ነው። ይሄ ፎልስ ነው የሚሆነው ማለት ነው። ኦኬ፣ አራተኛ ጥያቄ ምን ይላል? ኖ ቱ ዲፍረንት ኢንዲቪጁዋልስ ሃቭ ኤግዛክትሊ ዘ ሴም ፐርሶናሊቲ። ኦኬ፣ አራተኛ ጥያቄው ምን ይላል? ኖ ቱ ዲፍረንት ኢንዲቪጁዋልስ ሃቭ ኤግዛክትሊ ዘ ሴም ፐርሶናሊቲ። ይሄ ደግሞ ሁለት የተለያዩ ሰዎች ኤግዛክትሊ ዘ ሴም ፐርሶናሊቲ የላቸውም። ኢትስ written under a traits of personality. It's also the number 4 question is true. The number 5 question is say that information is stored in long-term memory is a replica of environments. Also written on your PowerPoint documents. It's also true. ስድስተኛ ጥያቄ ምን ይላል? As of cognitive perspective, a cause of psychological disorder is a problem with thinking pattern. መጀመሪያ cognitive perspective means የአእምሮአችን የቲንኪንግ አቋም ማለት ነው። በቃ እንዴት አእምሮአችን እንዴት እንደሚያስብ የሚያስረዳ ሳይንስ ነው ማለት ነው። ይሄ ደግሞ as of cognitive perspective cause of psychological disorder በቃ የምናስብበት መንገድ ላይ ያተኮረ ነገር መሆኑን ያሳያል ማለት ነው። ይሄ ደግሞ ትሩ ነው የሚሆነው። ኦኬ፣ ሰባተኛ ጥያቄ ምን ይላል? Paranoid personality disorder is characterized by a pattern of detachment from social norms. A paranoid personality የሚባል ዲስኦርደር ካራክተራይዝድ የሚደረገው ዲታችመንት ፍሮም ሶሻል ሳይንስ። ይሄ ደግሞ ፎልስ ነው። ይሄ ዲፊኒሽን ኦፍ ስኪዞይድ ነው ማለት ነው። ፓራኖይድ ፐርሶናሊቲ ሚንስ አሁን ሰውን ዲስትረስት እና ሰስፒሺየስ ለማድረግ የሚያስረዳ ፐርሶናሊቲ ቲዮሪ ነው ማለት ነው። ዲስኦርደር ነው ማለት ነው። ኦኬ፣ ስምንተኛ ደግሞ ምን ይላል? አኮርዲንግ ቱ ጀምስ ላንግ ቲዮሪ ኢሞሽን take place simultaneously with psychological arousal is false. It's talking about Cannon Bird theory, which say that the simultaneously arousal አሁንም ደግሞ afraid or arousal simultaneously ያጋጥማል ብሎ የሚያስብ ቲዮሪ እዚህ ላይ ያስቀመጠ ማለት ነው። የካነን በርድ ቲዮሪ that's false.
ዘጠነኛ ጥያቄ ምን ይላል? Retroactive interference occurs when new learning interferes to recall earlier learning። አሁን የተማርነው ነገር ከቅድም የተማርነው ነገር ካጋጫን ከዛ ደግሞ ማስታወስ የማንችል ከሆነ ይሄ ደግሞ ሬትሮአክቲቭ ኢንተርፌረንስ ይባላል። ኢትስ ኦልሶ ትሩ። ኦኬ፣ አስረኛ ጥያቄ ነው የምናየው። As of trait theory, personality arises from the pursuit of meeting our hierarchy needs. It's also true. It's also found in a trait theory. Okay, we will go to the part 2, the match terms under column A with defensive mechanism under the column B. መጀመሪያ ዲፌንስ ሜካኒዝም ሰው እንዴት ይጠቀማል የሚለውን በዚህ እናያለን ማለት ነው በጥያቄው መልክ። ኦኬ፣ 11ኛ ጥያቄ ምን ይላል? an outright refusal to admit what happened። አንድ ሰው የሆነ ነገር ሀፕን ካደረገ በኋላ እሱን አድሚት ለማድረግ ለማመን ሪፊውስ የሚያደርግ ከሆነ እሱ ደግሞ ምን ይባላል? ኢትስ ዲኒያል ይባላል ማለት ነው። ቢ ላይ ያለው ይሆናል ማለት ነው። ኦኬ፣ 12ኛ ጥያቄ ምን ይላል? ascribing one's own unacceptable feeling to others። አሁን የሆነ ፊሊንግ አለን፣ እሱ ደግሞ unacceptable feeling ከሆነ እሱ ደግሞ ለሰው ማሳየት ከፈለግን ምን ይባላል? እሱ ፕሮጀክሽን ይባላል ማለት ነው። ኢ ላይ ያለው 13ኛ reverting to earlier developmental behavior። አሁን አንድ ሰው ካደገ በኋላ የሆነ ድሮ በህፃንነቱ የሚሰራውን ስራ አስታውሶ አስ ዲፌንስ ሜካኒዝም የምጠቀምበት ከሆነ እሱ ደግሞ ሪግሬሽን ይባላል ማለት ነው። ጂ ላይ ያለው 14ኛ exercising opposite feeling instead of really feeling። አሁን አንድ ሰው የሆነ ጭንቀት ስሜት ውስጥ እንዳለው የሆነ የአሪፍ ሲቹዌሽን ውስጥ እንዳለው ሰው አክት ለማድረግ ከፈለገ እሱ ደግሞ ዲፌንስ ሜካኒዝሙ ምን ይባላል? ኤፍ ላይ ያለው ሪአክሽን ፎርሜሽን ማለት ነው። ሪአክሽን ፎርሜሽን ኤፍ። 15ኛ satisfying an impulse through socially acceptable way። አሁን አንድ ሰው አግሬሲቭ ነው፣ ህብረተሰቡ ውስጥ አክሰፕተብል የሆነ ወይ ኦር የሆነ መንገድ አሁን ፕሌይንግ ፉትቦልም ሊሆን ይችላል። በቃ ሶሻሊ አክሰፕተብል ወይ አክት የሚያደርግ ከሆነ እሱ ደግሞ ሰብሊሜሽን ይባላል ማለት ነው። ኢትስ አይ። ኦኬ፣ 16ኛ hiding an unfavorable condition out of conscious awareness። የሆነ unfavorable condition happen ከተደረገ በኋላ በቃ ማስታወስ አልፈልግም ሰው የሆነ አሁን አንድ ባልዮና ሚስቶ ከተጋጩ በኋላ ሴትዮ ካሸነፈች እሱን ለማስታወስ አይፈልግም ከሆነ እሱ ደግሞ መልሱ ኤች ነው የሚሆነው which is repression ይላል። 17ኛ ላይ ያለው satisfying impulse by substituting powerless being። አሁን ይሄ ደግሞ ምን ማለት ነው? የሆነ ሰው አሁን አለቃ ጋር ተጋጭቶ ከቤተሰቡ ላይ ያን ቁጣ ለመውጣት ከፈለገ ቁጣውን የሆነ ፓወርለስ ላይ የሆነ ፋሚሊ ላይ ምናምን ካሳየው እሱ ደግሞ ምን ይባላል? ዲስፕሌስመንት ይባላል ማለት ነው። ሲ ላይ ያለው። ኦኬ፣ 18ኛ ጥያቄ providing social approval for one's maladaptive behavior። ይሄ ደግሞ 18ኛ ላይ ያለው በቃ የሆነ አሁን አንድ ሰው ኦኬ 18ኛው ምን ማለት እንደፈለገ በቀላሉ ላስረዳችሁ። አሁን አንድ ተማሪ እየተማረ ያለው ግን ውጤቱ በጣም ዝቅ አለበት። ከዛ በኋላ ደግሞ ሲጠየቀው ምን ይላል?
እኔ ለውጤት አልማርም፣ ይሄ ውጤቱ ዝም ብሎ ነው፣ እኔ ለእውቀት ነው የምማረው ብሎ በቃ ህብረተሰቡን የሚያሳምን ሪዝን ያቀርባል። እሱ ደግሞ ከዲፌንስ መካኒዝም ውስጥ ራሽናላይዜሽን ይባላል ማለት ነው። ይሄ ቪዲዮ ሊረዝም ይችላል ብዬ አስባለሁ፣ ግን በዚሁ እናበቀዋለን። ፓርቱ ደግሞ መልቲፕል ቾይዝን አብረን የምንሰራ ይሆናል። ቪዲዮአችን እንደተናገርነው ላይክ እንድታርጉ፣ ኮሜንት፣ ሼር እንድታርጉ በአክብሮት እንጠይቃለን። አሁንም ደግሞ ሰብስክራይብ ማድረግ አትርሱን።